ሰላም ሰላም የሆሮ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዌልካም፣ እንኳን ደህና መጣችሁ ወደ ቤቴ። ዛሬ ይዤ የመጣሁት በቲክቶክ ሊቭ የገቡትን እንዴት አድርገን መከታተል እንችላለን የሚል ማለት ነው። እስከ መጨረሻ አብራችሁ ቆዩ። አሁን ወደ ፕሌይ ስቶር እንሄዳለን። ሰብስክራይብ ደግሞ እያደረጋችሁ ቤተሰብ ሁኑ። ይሄ ቪዲዮ በላይክ ጀምሩት። ፕሌይ ስቶር ሄደን አፕሊኬሽኑን እንጽፋለን ማለት ነው። ኦኬ አሁን እዚህ ጋር የአፕሊኬሽኑ ስም እንጽፋለን። ቪፒኤን እንደዛ አድርገን እንጽፋለን ማለት ነው። ከዛ ይሄ አፕሊኬሽን ይመጣል። ይሄ ስንነካው ይሄ ፖዝ ነው የሚመጣው። ይሄ ፖዝ ነው የሚመጣው። እኔ የምጠቀመው ግን ይሄ ነው ማለት ነው። ይችነትን የምጠቀማት ብዙ ነው የሚመጣው። ይሄም ሊሆን ይችላል፣ ግን እኔ የምጠቀመው ይሄ ነው ማለት ነው። ይሄው እኔ መጀመሪያ ስላወረድኩት ኦፕን ይላል ማለት ነው። መጀመሪያ ስላወረድኩት ኦፕን ይላል። እናንተ ደግሞ እንደዛ አድርጋችሁ ጽፋችሁ ኦፕን በሉት ማለት ነው። ይኸው 100 ሰው ነው 100 ሚሊዮን ነው ያወረደው። እንዴት ነው የማያስችለው? እንደዚህ ያው 100 ሚሊዮን ሰው አወረደው ማለት ነው፣ እየተጠቀመበት ነው። እና ኦፕን አድርጋችሁ ካወረዳችሁት በኋላ ወደ ገላሪ እንሄዳለን ማለት ነው። ወደ ገላሪ ስንሄድ እዚህ ጋር አለ። እዚህ ጋር ገብተን እናየዋለን ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ያልሆናችሁት ይሄ ቪዲዮ ደግሞ ላይክ አድርጉት። እዚህ ጋር ሄደን ሳይለንት እናደርገዋለን። ይሄ መታወቂያ ነው። ሲጨርስ እንጠብቀዋለን ማለት ነው። እዚህ ከነጋ አድርገን እናጥፈዋለን። ኤክስ የሚልም ነክተን አሁን የኔ እየሰራ ነው ማለት ነው። ልመልሰው። አሁን እየሰራ አይደለም። 52 ደቂቃ እየሰራ ነበር። በደቂቃ ነው ይቆጥራል ማለት ነው። እንደዛ ብሎ ይመጣል ማለት ነው። ወደ አፕሊኬሽኑ ስትገቡ እንደዛ ብሎ ይመጣል። እዚህ ጋር ከፈለጋችሁት መምረጥ ትችላላችሁ። እዚህ ጋር ነካ አድርጋችሁ እንደዛ ብሎ ነው የሚመጣው። መጀመሪያ እዚህ ጋር ሆኖ ነው የሚመጣው ወደ እናንተ አዲስ ሲሆን ማለት ነው። እንደዛ ብሎ እንደዛ ሆኖ ነው የሚመጣው ማለት ነው። ከፈለጋችሁት እንደዛ ብሎ የዚህን ነካ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ይሄን ነካ አድርጋችሁ መምረጥ ትችላላችሁ ማለት ነው። አሁን ለምሳሌ ጀርመን እንለዋለሁ እዚህ ጋር። ከዛ እዚህ ጋር ስነካው ይሰራል ማለት ነው። እዚህ ጋር ነካ አድርገው ነካ ስለው ይኸው ሰራ ማለት ነው። አሁን የእናንተ የቁልፍ ምልክት ይመጣል እዚህ ጋር፣ ወይም እዚህ ጋር የቁልፍ ምልክት ይመጣል። ሞባይሉ ይለያያል ማለት ነው። የኔ አሁን የቁልፍ ምልክት እየመጣ አይደለም። ሌላኛው ጀዋል አለኝና ሌላኛው ጀዋል ቢሆን የቁልፍ ምልክት ይመጣል። የቁልፍ ምልክት ይመጣል፣ ይሰራል። አሁን ከዚህ ወጥታችሁ ወደ ቲክቶክ ስትገቡ ሊቭ የገባውን ሰው መከታተል ትችላላችሁ። እምቢ ካላችሁት ከንጋታው ምናምን ዋይፋው ስታጠፉ እምቢ ካላችሁት ደግሞ እንዳያችሁት መጀመሪያ ገብታችሁ እንደዛ ማድረግ ማለት ነው። መልሳችሁ እንደዛ ታደርጋላችሁ ማለት ነው። ከዋትስአፕም መደዋወል ትችላላችሁ። የምትደዋወሉትን ሰው እንደዛ ካደረገ እናንተም እንደዛ ካደረጋችሁት አብረን መደወል እንችላለን ማለት ነው። እዚህ ቁልፍ ምልክት ሲከፈት ያኛው ሰው እንደዛ አድርጎ ቁልፍ ምልክት ከከፈተው እንደዛው ይሄን አውርዶ ማለት ነው በዋትስአፕ መደዋወል እንችላለን። ለሁለት ነው የሚጠቅመን። ቲክቶክ ሊቭ እና ዋትስአፕ መደዋወል ይጠቅማል ማለት ነው። ከተመቻችሁ ቪዲዮ ከተመቻችሁ ላይክ አድርጉ። ቤተሰብ ሆኖ ሰብስክራይብ በመድረግ ሌላም ይዤ እመጣለሁ ማለት ነው። የፈለጋችሁትን መጠየቅ ትችላላችሁ ማለት ነው። አብራችሁ ስለቆያችሁት አመሰግናለሁ።